ይሄንን አውሩ እኛ ደግሞ ታዲያ ወቀሳ ሲመጣ እኮ እንናገራለና ወቀሳ ሲመጣ ለምን ነው አንተ መልካም ነገር የሚያመጣው የወቀሳው አባት ነህ አንተ ወቀሳ ባለፈው እኮ አንድ ወንድም ብለዋል አንተ የሐሰተኞች አባት ነህ ብለዋል ሶሶ የራሱ እንዴ አለ እኮ በቃ ተሹመሃል ይበል እኔ ሶሶ በርሱ ተሹመሃል እኔ ሶሶ ምን ያልቀበለው ምን ሐሰተኛ ማላቀም እስከ ዛሬ ሐሰተኛ ምን አቅርቤ ማላቀም አንተ ወንጌል መስራት ያለብህ የኛን ጉዳይ ብቻ ያጠና ይሄንን ነው እኛ እየሰራችሁ ቀላል ስራ ነው እንዴ ሐዋርያ ማቴዎስ ሐዋርያ ሆኖ ነጋዴ ለምን ሆነ የሚለው መንፈስ ይሄንን ከሚታወራ ሚዲያን ከሚታጨናንቅ ይሄው አድዋ አይታል አድዋ አዲስ አበባ ላይ ይሄው ሟርት የተሰፈረበት ቦታ ድግምት የተሰፈረበት ቦታ በሐዋርያስ ወንጌል ነው የሚሰበከው እና በንግድ ስም ነው ገንዘብ የሚሰበስበው ነጋዴ ሆኜ ነው የሚሰበስበው በቤቱ ስም ነው የሚሰበስበው በሪልስቴቱ ነው ገንዘብ የሚሰበስበው ይሄ ነፍስ ነው የሚድንበት ይሄ ወንጌል ነው የና ሐዋርያነት ነፍስን ያድናል ያ ደግሞ ስጋውን ነው የሚጠቅመው አንተ መኖሪያ ቤት ኖሬ አልኖሬ ስጋይ ነው የሚያርፈው ለመንፈስ አይደለም የሆነው ይሄ ነው አካይዱ እኮ ስለዚህ ታዲያ ይሄ ሁለቱ አብሮ አይጋጭም ወይ ነው አይጋጭም ወይ ሐዋርያነቱን ቁጭ አርጉና እሺ ነጋዴ ሆኑ እሺ ወይ ደግሞ ነጋዴነቱን አስቀምጡና ሐዋርያው ነው ይቀጥሉ አርሱ ኮርታ እንዲመጣው እንዴ ምን አስበህ ነው እንዴ ሐዋርያውን ኩት ለምንድን ነው ለመስበክ ነው ወንጌልን የእግዚአብሔር መንግስት ለማለት ምን አደረኩት ሐዋርያ ሆኜ ወንጌል ሲሰብክ ምን ተበላሸ ምን አጣይ ሰይጣን አልወጣ ብለዋል ወንጌል አልሰበክ ብለዋል እኔ ነጋዴ ሆኜ